በአማራ ታሪካዊ ርስት ወልቃይት ሁመራ ከተማ ጌታቸው ረዳ መገኘታቸው አነጋጋሪ ሆኗል። የአማራ ሕዝብ አንኳር የትግል አጀንዳዎች ከሆኑት አንዱ የሆነው የማንነትና ወሰን ትግል ሲሆን በዚህ የትግል አጀንዳ አንደኛው የወልቃይት ጉዳይ መሆኑ ይታወቃል። ወልቃይት ጠገዴ ባለፉት 4 ዓመታት አንጻራዊ ነጻነቱን አግኝቶ በራሱ ልጆች መመራት የጀመረ ቢሆንም የብልጽግናው አገዛዝ ቁማር መጫወቻ አድርጎት ቀጥሏል። በባህላዊ የጸጥታ አደረጃጀትና በማንነት ኮሚቴው መዋቅር ያለምንም በጀት ራሱን እያስተዳደረ የሚገኘው የወልቃይት ጠገዴ አማራ ሕዝብ በዞኑ መቀመጫ ሰቲት ሁመራ ከባዕዴን ካድሬዎችና ከቀድሞው የህወሓት አፈቀላጤ ጌታቸው ረዳ ጋር ተፋጦ መዋሉን ለጣቢያችን የደረሰው መረጃ ያሳያል። የወልቃይት ጠገዴ የአማራ ሕዝብ የማህበረሰብ ተወካዮች ከማንነትና ወሰን ኮሚቴው አባላት ጋር በመሆን አረጋ ከበደንና ጌታቸው ረዳን ሲያፋጥጡ መዋላቸውን የጠቆሙት ምንጮች በተፈናቃይ ስም ወደ ወልቃይት የሚመለስ ወንጀለኛ የለም ሲሉ አቋማቸውን አስረግጠዋል። በውይይቱ የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ ሊቀመንበር ኮሎኔል ደመቀ ዘውዱ ወልቃይት ለእንግዶች እንጂ ለወንጀለኞች ቦታ የለንም ብለዋል። ጌታቸው ረዳ የመሩት ስብሰባ እንዲባል ስለተፈለገ ብቻ ጌታቸው መሃል ላይ ሆነው አወያዩ ቢባልም ተሳታፊው አማራዊ የጸና አቋሙን ከፍ አድርጎ ሲያሰማ እንደዋለ ጣቢያችን ከተሳታፊዎች ያገኘው መረጃ ያመላክታል። ጌታቸው ረዳና አረጋ ከበደ ደጋግመው ያነሱት ጥያቄ ጦርነት እንዴት እናስቀር የሚል ቢሆንም ጦርነት በልመና እንደማይቀር የተናገሩት የስብሰባው ተሳታፊዎች እኛ ተከዜን ተሻግረን የሰው መሬት አልጠየቅንም፣ የራሳችንንም አሳልፈን አንሰጥም፣ ይህንን ረግጦ ለሚመጣ ወራሪ ግን የጸረ ወረራ ተጋድሎ እናደርጋለን በማለት ህዝባዊ አቋም የተንጸባረቀበት ምላሽ ሰጥተዋል። የወልቃይት ጠገዴ ህዝብ ጥያቄ መፍቻ መንገዱ ጦርነት ወይስ ሰላማዊ መንገድ የሚል የማደናገሪያ ጥያቄ ያቀረቡት አረጋ ከበደ በተሳታፊዎቹ እኛ ሰላም ብንመርጥም ሰላም የማይሰጥ ክፉ ጎረቤት ስለጣለብን በምሽግ ውለን በምሽግ ለማደር እንገደዳለን የሚል ምላሽ ሰጥተዋል። በተለይም እየታየ ያለው የህወሓት የወረራ ዛቻና ወታደራዊ እንቅስቃሴው የጦርነቱን አይቀሬነት የሚያሳይ ነው ብለዋል። የቀድሞው የህወሓት የአሁኑ የአብይ አህመድ አፈቀላጤ ጌታቸው ረዳ በበኩላቸው አሁን ጦርነት የሚጨምቁት ከስህተታቸው ሳይማሩ ከኔ የተለዩት የህወሓት ኋላ ቀር ሰዎች እንጂ የትግራይ ህዝብ ወደ ጦርነት መግባት አይፈልግም ብለዋል። እንዲያም ሆኖ በተለያዩ የትግራይ ከተሞች ህወሓት ህጻናትና እናቶችን ሳይቀር ሰልፍ አስወጥቶ የጦርነት ቅስቀሳውን በማጠናከር ላይ እንደሚገኝ ይታወቃል። ኮሎኔል ደመቀ ዘውዱ በበኩላቸው ጥያቄያችን ግልጽና ህጋዊ ነው፣ የጠየቅነውም በህጋዊ መንገድ እንጂ በጦርነት አይደለም። አሁንም ጥያቄያችን ከተፈታ ከትግራይ ህዝብ ጋር አብሮ የመኖር ችግር የለብንም። እኛ አማራ ነን አልን እንጂ አማራ እንሆን አላልንም። የታገልነው አማራነታችን ተከብሮ በአማራዊ አስተዳደር ለመኖር ነው ብለዋል። ኮሎኔሉ አክለውም ድሮም ህወሓት ከተባለ ወራሪ ድርጅት ጋር እንጂ ከትግራይ ህዝብ ጋር ጠብ የለንም። እውነተኛው የትግራይ ህዝብ በቁማርተኛው ህወሓት ተጠርንፎ ስለተያዘ እንጂ እኛን የማንነት ጥያቄ እንደሚረዳ ይገባናል። አሁንም ህዝባችንን በወረራ ለመያዝ የሚመጣ ካለ መከላከል ተፈጥሯዊ መብት ነው። ጥያቄያችን እውነተኛ ጥያቄ ስለሆነ የምንፈራው ውይይትና ሀሳብ የለም ብለዋል። የጣቢያችን የዘወትር ተባባሪ ዘጋቢዎችና የውይይቱ ተሳታፊዎች ሁመራ ያደረሱን መረጃ እንደሚጠቁመው አጠቃላይ የውይይቱ ይዘት የወልቃይት ጉዳይ ከጦርነት ይልቅ በሰላማዊ መንገድ እንዴት ይፈታ የሚል ቢሆንም ተሳታፊው ጦርነት አይቀሬ መሆኑ ስለገባው ለአማራዊ ማንነቱ እንደሚፋለም ተከዜም በሰማዕታት ደም የሚጸና የአማራና ትግራይ ተፈጥሯዊ ወሰን እንደሚሆን ለአረጋ ከበደና ለጌታቸው ረዳ አቋማቸውን እንዳስረዱ ታውቋል። አድማጭ ተመልካቾች በመቀጠል ህወሓት የጦር ወረራ ዝግጅት እያደረገ ስለመሆኑ ወደሚጠቁመው ሌላኛው መረጃችን እናመራለን።